ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንዳንድ ልጆች ስለ ባይናንስ ቪዲዮ ስራለን ባላችሁ መሰረት ሰርቻለሁ። በዩቲዩብም በቴሌግራምም በቲክቶክም እለቀዋለሁ። በተቻላችሁ መጠን ፎሎ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ። እንግዲህ እንደምትመለከቱት የባይናንስ አፕሊኬሽኑ ይሄን ነው የሚመስለው። ሎጎ ይሄን ይመስላል። ስንከፍተው ይሄን አይነት ኢንተርፌስ ይኖረዋል ማለት ነው። ይሄን አይነት ኢንተርፌስ ይኖረዋል። ሆም፣ ማርኬት፣ እዛ ትሬድ፣ እዛ ፊውቸርስ፣ አሴት ሁሉም የራሳቸው ቫልዩ አላቸው። ዛሬ ግን የምናየው ማንን ይሆናል? ትሬድ የሚለውን የምናይ ይሆናል ማለት ነው። ትሬድ የሚለውን እናያለን። ትሬድ ስንከፍት ቀጥታ ወደዚህ ኢንተርፌስ ያመጣናል ማለት ነው። ስለዚህ ከላይ ይህን ስከፍቶ ኮንቨርት፣ ስፖት፣ ማርጂን፣ ባይ ኦር ሴል፣ ከዛ ሴል በዚህ የደብቀ ምናለች ፒቱፒ ያለች ማለት ነው። ፒቱፒ እኛ የምንፈልገው ፒቱፒ ትሬዲንግ ነው። የምንፈልገው ፒቱፒ ትሬዲንግ ይህን አይነት ኢንተርፌስ ይኖራቸዋል። ፒቱፒ ትሬዲንግ ይህን አይነት ኢንተርፌስ ይኖረዋል ማለት ነው። ስለዚህ ይህን ስንከፍተው ቀጥታ ፒቱፒ የሚለውን ስንከፍተው ይህን አይነት ገጽ ያመጣልናል። እዚህ ላይ ምን አለ? ሆም አለ፣ ኦርደር አለ፣ ኤድስ አለ፣ እዛ ፕሮፋይል አለ። እዚህ ላይ ከላይ እንደምታዩት ደግሞ ማን አለ? ከላይ እንደምታዩት ባይ ሴል አለ ማለት ነው። ባይ ሴል አለ። እነዚህ ነገሮች ይመጣሉ ማለት ነው። ከዛ ቀጣይ ማን ነው የሚኖረው? ከዚህ የምታዩት የክሪፕቶ ከረንሲያችን የምንመርጥበት ነው። ለምሳሌ ምን አይነት ክሪፕቶ ከረንሲ ነው የምንገዛው? ቢትኮይን ነው፣ ኢቴሪየም ነው፣ ቢኤንቢ ነው፣ ቲአርኤክስ ነው፣ ሌሎችም ክሪፕቶ ከረንሲዎች አሉና እዚህ ላይ ስንነካው ቀጥታ ዝርዝሩን ያመጣልናል ማለት ነው፣ ያስመርጠናል። እነዚህ ያለው እንደምታዩት አለ። ዩሲዲቲ ነው፣ ቢትኮይን ነው፣ ዩሲዲኤስ ነው፣ ኤፍዩዲኤስዲ ነው፣ ኢቴሪየም ነው፣ ቢኤንቢ ነው፣ ሶላና አለ፣ ቲአርኤክስ ወይም ትሮን አለ ማለት ነው። እነዚህን ያስመርጠናል ማለት ነው። ወደ ላይ በጣም ብዙ ክሪፕቶ ከረንሲ ወይም ኮይኖች አሉ ማለት ነው። እኛ ግን ብዙ ጊዜ አሁን ስቴብል ኮይን ዋናው ዩኤስዲቲ ነው። አብዛኛው ሰው የሚጠቀምበት ለትሬዲንግ ነው። ምክንያቱም ስቴብል ነው፣ ፍላክቹዌት አይደለም። በየደቂቃውና በየሰዓቱ ብዙም የአይነት ልዩነት አይኖረውም እና ይሄ ነው ለትሬዲንግ የሚመቸው ማለት ነው። ይህን መርጣለሁ ማለት ነው። እዛ ፓይመንት ሜትድ ምንድን ነው? ለምሳሌ ይህን ፓይመንት ሜትዳችን እዚህ ላይ እንገልጻለን ማለት ነው። እዚህ ላይ ያመጣልና ፓይመንት ሜትድ የኢትዮጵያ ባንኮች በሙሉ አሉ። እዚህ ላይ አቢሲኒያ ባንክ አለ፣ ሲቢኢ አለ፣ ኮመርሻል ባንክ ኦፍ ኢትዮጵያ ማለት ነው፣ ዳሽን ባንክ ትራንስፈር አለ፣ ህብረት ባንክ አለ፣ ኤምኢቢሲ ኢትዮጵያ አለ፣ አዋሽ፣ ሲቢኢ እነዚህ አሉ። ሁሉም የምንፈልገው ነገሮች ባንኮች አሉ ማለት ነው። አሁን ምንድን ነው የምንሄደው? እንዴት ነው ትሬድ የምናደርገው? ለምሳሌ አዲስ የሆነ ሰው ለባይናንስ አዲስ አካውንት ሲከፍት ቀጥታ መግዛት ብቻ ነው የሚለው ባይ ነው። ወይም እችናን ባይ ወይም ካለው ደግሞ ዶላር ካለው ዩኤስዲቲ ካለው ደግሞ ወደዚህ ዝቅተኛውን ዋጋ አይቶ ይሄ የመጀመሪያው ዝቅተኛ ነው አቅሙ እንደሚፈቅደው። ለምሳሌ 99090 ብር ነው የሚለው ትንሹ ሚኒመም ከዚህ ጀምሮ ነው መግዛት የሚችለው ነው። እኔ ይሄን ያላቅም የለኝም የሚል ሰው ከሆነ ስክሮል ያደረግነው ወደታች ዋጋው እየጨመረ ነው የሚሄደው። በዛው 10,000 ብር አለ፣ 5,000 ብር አለ፣ 30,000 ብር አለ። እንደ ስክሮል አድርጎ ምን የሚለውን ይጫናል ማለት ነው፣ ሴል የሚለውን ይጫናል ማለት ነው። ሰውን ለምሳሌ ሴል የሚለውን እንጫን። እኔ ግን አልገዛም፣ ራሴ ኦርደር ስላለኝ ማለት ነው። ከዛ ቀጥታ እዚህ እንደገባ ሴል አሁን ለምሳሌ ለመሸጥ ነው አይደል? ምን ያህል ዩኤስዲቲ ነው የሚሸጠው የሚለውን እዚህ ላይ እዚህ ላይ እናስቀምጣለን ማለት ነው። እዚህ ላይ ዩኤስዲቲያችን ለምሳሌ 100 ሊሆን ይችላል፣ 200 ወይም 300 ሊሆን ይችላል። እንደ አቅማችን እዚህ ላይ እናስቀምጣለን ማለት ነው። እዚህ ላይ የባንኩ እንትን አለ። እዚህ አቢሲኒያ ባንክ ነው። ከዛ ፕሌስ ኦርደር እንላለን ማለት ነው። ፕሌስ ኦርደር እንላለን ማለት ነው። ፕሌስ ኦርደር እንላለን። ይችን እንነካለን ማለት ነው። እዛ ቀጥታ ያስገባናል። ከሰውየው ጋር ኮሚኒኬት ቻት ማድረግ እንጀምራለን ማለት ነው።
እዛ ቀጣይ ምንድነው ያሳያችሁ። አሁንም ባይ ደግሞ በተመሳሳይ ነው። እዚህ ላይ የሚለውን ይህም ባይ የሚለውን ትጫኑታላችሁ። እንደዚህ ስትናቁት ባይ የሚለውን ስትናቁት ይህ ነው የቅድሙ አይነት ኦርደር ነው የሚመጣው። ከዚህ ለምን ያህል ብር ነው የሚለውን ከዚህ ላይ ብር ታስቀምጣላችሁ ማለት ነው። የብር መጠናችሁ ምን ያህል ዶላር ዩኤስዲቲ ነው መግዛት የምትፈልጉት እንዳቅማችሁ ከዚህ ላይ ታስቀምጣላችሁ። ፕሌስ ኦርደር ትርታላችሁ ማለት ነው። ዜን ሌላ ደግሞ ምንድነው ይሄ ለአዲሶች ነው ምክንያቱም አድቨርታይዝ ማድረግ የማይችሉ ሰዎች ክራይቴሪያዎች አሉ። አድቨርታይዝ ለማድረግ ክራይቴሪያዎች አሉ። እሱን ደግሞ ሌላ ቀን እንመጣበታለን። ክራይቴሪያዎች ምንድን ናቸው የሚለውን ደግሞ ሌላ ቀን እንመጣበታለን። እና ከዚህ ላይ ምንድነው ኦርደር የሚለው ለምሳሌ አድቨርታይዘር ስትሆኑ እናንተ አድቨርታይዝ ስታደርጉ እዚህ ላይ ይመጣል። ኤድስ ማለት ኤድስ እኔ አድቨርታይዘር ነኝ። አሁን አድቨርት ማድረግ እችላለሁ። ኦልሞስት እኔ ፈልጌ አይደለም የሚገዛ ገዢ ፈልጎ ነው የሚመጣ። ስለዚህ እኔ ምንድነው ልክ ሱቅ ወይም መካዝን ከፈትኩ እቃዬን አስቀመጥኩ እዛ ውስጥ። ስለዚህ ነጋዴ የሚገዛ አካል የሚመጣው ከስተመር የሚመጣው እኔ ፈልጎ ነው እዛ ቦታ ነው የሚመጣው። ሶ እንደዛ ነው። አሁን እኔ እነዚህን ኦርደር አድርጌያለሁ ማለት ነው። ማለት እነዚህን አድቨርታይዝ አድርጌያለሁ። አሁን እነዚህ ያው ልገዛ ነው፣ በዚህ ዋጋ ልገዛ ነው፣ ይሄን ያህል ዶላር $95 እና ይሄን ደግሞ ዩኤስዲሲ በዚህ ዋጋ ገዛለሁ ማለት ነው። ይሄን በዚህ ዋጋ ገዛለሁ ማለት ነው። ይሄ እንደምታዩት ነው የሚሸጠው። አሁን ኦልሞስት ጨርሻለሁ። ቅድም ነው ሽጬ ጨረስኩት። እዚህ ላይ በዚህ ዋጋ ሸጥ ነበር ማለት ነው። በዚህ ዋጋ ገዝቼ በዚህ ዋጋ ሸጥ ነበር ማለት ነው። እና ይሄን እንደምታዩት ነው። እዚህ ኦርደር ላይ ሂስትሪውን ማየት ይቻላል። የትሬዲንግ ሂስትሪ ለምሳሌ ኦንጎይንግ የለም። አሁን ላይ እየሸጥኩ ያለው ወይም እየገዛ ያለው የለም። ያዘዘኝ የለም። ኦርደር ያደረገ ሰው የለም። ስለዚህ ዜሮ ነው የሚለው ነገር ግን አሁን ፉልፊልድ ላይ እንሄድ። እዚህ ላይ ስንሄድ ኮምፕሌትድ አሁን ለምሳሌ ኮምፕሌትድ የተገበያያቸው በሙሉ ማለት ነው። ይህ ነው በሙሉ ቼክ ማድረግ ይቻላል። አሁን ይህ በሙሉ የተገበያየሁት ነው። አሁን ሎዲንግ እያለ ነው። ይመጣል። ብዙ ነው። በጣም ብዙ ነው። ይሄ ምንድን ነው የተገበያየኋቸው ማለት ነው። ካንስልድ የሆኑ አሉ። ካንስል ለምሳሌ እኔ ማልፈልጋቸው ሰዎች አጭበርባሪዎች ሰዎች ሊኖሩ ይችላሉ። ወይም በዋጋ ለምሳሌ ንግድ ባንክ ላይ ትንሽ ብር ሊኖረኝ ይችላል። እሱ ያዘዘው መጠን ጋር ማች ላያደርግ ይችላል። በተለያዩ ምክንያቶች ካንስል ሊሆን ይችላል። ልጁ መግዛት አልፈለገ ኦርደር አድርጎ ግን መግዛት ካልፈለገ ካንስል ማድረግ ይችላል ማለት ነው። እኔም ካንስል በተመሳሳይ ማለት ከዛ ልጅ ጋር መገበያየት ማልፈልግ ከሆነ ካንስል እናደርጋለን ማለት ነው። ስለ አጭበርባሪዎች ስለ ስካመሮች እንዴት እንላቸዋለን? እንዴት እናውቃቸዋለን? ወይስ እሺ ያጭበርብሩን ለምሳሌ ብር ሳይልኩ ላኩ ይበሉ። እንዴት ነው እነሱን ዶላራችን ማስመለስ የምንችለው ወይስ ብራችን ማስመለስ የምንችለውን ደግሞ በሌላ ቀን እናያለን ማለት ነው። በአሪፍ እናያለን። አሁን ደግሞ እዚህ ላይ ፕሮፋይል ከሚለው ስንገባ ይሄ የኛን ፕሮፋይል ያመጣልናል ማለት ነው። ይሄ የኛን ፕሮፋይል አሁን 86 ምንድነው ኮምፕሊሽን ሬት ነው። ያ ማለት በ30 ቀን ያለን ኮምፕሊሽን ሬት ነው። ኮምፕሊሽን ሬት ማለት ምንድነው? የሸጥነው የገዛ ነው። ኮምፕሊሽን ሬታችን ምንድን ነው? አፈጻጸማችን እንዴት ነው? 86% ነው። ይሄ ሬታችሁ ነው። እናንተን አሁን ለምሳሌ ወደ አንደኛው ክራይቴሪያ ወደ አድቨርታይዝ እንድትሆኑ ነጋዴ እንድትሆኑ ነው የሚያደርጋችሁ ይሄ ማለት ነው። እና የኮምፕሊሽን ሬቱ 80 ካልሆነ እናንተ መካዘን አከፍቱም ሱቅ አከፍቱም ማለት ነው። ሶ እናንተ ኮምፕሊሽን ሬታችሁን 80 ማድረግ አለባችሁ። ሌሎችም ክራይቴሪያዎች አሉ። እነሱን ሌላ ቀን እናያለን ማለት ነው። ይሄን ይመስላል። እዚህ ፊድባክ ነው። በመጨረሻ ደግሞ ፊድባክ ነው። ፊድባኩ በጣም ወሳኝ ነው። እና ፊድባካቸው ኔጋቲቭ ፊድባክ ኔጋቲቭ ፊድባኩ 2 ነው። ፖዚቲቭ ፊድባኩ ደግሞ 136 ነው ማለት ነው። ስለዚህ እንትኔ ፐርሰንቴ ከ198% አለኝ ማለት ነው። 55% አለኝ። ሶ በጣም ፖዚቲቭ ፊድባክ እና ኔጋቲቭ ፊድባካችሁ በጣም ወሳኝ ነው ለመገበያየት ማለት ነው። ጨርሻለሁ። አመሰግናለሁ። በሌላ ተመልሰን ስለ ፋይናንስ አጠቃላይ ስለ ፋይናንስ ኮንሴፕት እናወራለን ወደፊት። ላይክ ሸር